ለሰላም ለእርቅ ልባዊ የሆነ ፍላጎት በማሳየት የተደረገ ሳይሆን በአሸናፊነት ስሜት እየተደረገ እንደሆነ የሚያሳይ መልእክት ነው ከጠቅላይ ሚኒስትሩ የሰማሁት። ጸጸት አላየሁባቸው፣ ቁጭት አላየሁባቸው፣ የተጠያቂነት ስሜት አላየሁባቸው። ማን ነው ተጠያቂው ለዚህ ሁሉ ህይወት መጥፋት? ማን ነው ተጠያቂው ለዚህ ሁሉ የኢኮኖሚ ውድመት? ካል በቁጥር አንድ የሚጠየቁት ሰው እሳቸው ናቸው። ጦርነትን ብቸኛ አማራጭ አድርገው ይሄን ችግር የምንፈታው በጦርነት ብቻ ነው ብለው በወሰዱት አቋም ነው ይሄ ሁሉ ውድመት ይሄ ሁሉ እልቂት የደረሰው። ትግራይ በተፈጠረው ማናቸውም አደጋ ጦርነት የጀመረው ህወሓት ነው። አቋሜ ነው። ትላንትም ዛሬም እኔ አይደለሁም ያስኩት አቋም ህወሓት ያዘው። ህወሓት ነው የጀመረው ጦርነቱ። እናቀዋለን ቲፒኤልኤፍን ህወሓትን ነፃ ለማውጣት በተአምር አልሞክርም። አቀዋለሁ።